ምርኩዝ አማራቸው ወይ ጣጣ ዘንድሮ ግራ የገባቸው ግራ እንዳሉ ቀኙ ጠፍቶባቸው ፊት ለፊት መራመድ መሄድ ቢያቅታቸው ሳያረጁ አርጅተው ምርኩዝ አማራቸው። አባ ግን ተቆጡ ምርኩዙን አዩና አይገባም አሉ እድሜውን ሰሙና ምን ነው በጊዜ ያሉ ይህ ሁሉ ፈተና ምርኩዙ ለኛ ነው በእድሜ ለገፋ ነው ብለው ቢነግሯቸው አባንም ሳይሰሙ ጥለው መሄዳቸው። ታዲያ ምን ያድርጉ አልሰሟቸውማ የሚሄዱት ግራ ያስፈልግ የለ እንዴ ፊት ለፊት ካልሄዱ ምርኩዝ የሚመራ እና ምን ያድርጉ ይሄዱ እንጂ ጥለው ዘመኑ ግራ ነው ጆሮ ዳባ ብለው። አባም ተናገሩ ገና በልጅነት ምርኩዝ አማራችሁ እኛ እየጸለይን እድሜ እንዲሰጣችሁ ምን ነው በዚህ እድሜ ምን ነው ታዲያ ዛሬ ምርኩዝ ፈለጋችሁ? አባ ደግ ናቸው ክፋትን አያውቁ ሚስጥሩ አልገባቸው ሲራመዱ በቀኝ ግራን የማያውቁ እኛ ደግ አባቴ ከገዳም ውሏቸው የሀገራቸው ሰላም የህዝባቸው ፍቅር የሚናፍቃቸው ምንም የማይቀምሱት ጸሎት ነው ምግባቸው። እንዲያው በዚህ ሰዓት ሰውን ያዩት ለታ አባ እጅግ አዘኑ ህልማቸው ተፈታ አሉ ለፈጣሪ እንዲህም ነገሩት ስማኝ አምላኬ ሆይ እንባዬን ያሉት የልጆቼን ነገር አደራ ስልኖሬ ዛሬ ግን ደረሰ ትንቢትህ ከበሬ አሁንም አደራ እንዳይበተኑ ልጆችህ ከማሳ ከበረቱ ይግቡ ፍርድህንም አንሳ ብለው እንባቸውን ወደ ላይ ረጩ ሁሌም የሚፈሩት እንዳይደርቅ ምንጩ። ታዲያ ጸሎታቸው እንባቸውን አይተን እርስ በርስ መዋደድ እኛ እንዴት ያቅተን ያሉት እንዳይመጣ የትንቢቱ ጊዜ በዘር ተነካክሰን ባክነን እንዳንቀር በመጥፎ ንዛዜ ከአምላክ እንታረቅ ይሻለናል ዛሬ ከያዘን አባዜ ያሉት እንዳይመጣ የትንቢቱ ጊዜ በዘር ተነካክሰን ባክነን እንዳንቀር በመጥፎ ንዛዜ ከአምላክ ብንታረቅ ይሻለናል ዛሬ ከያዘን አባዜ